አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይዩትና ከዛ ጉዳዩን አይተው አጥፍተሃል ካሉክ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አሉንም ኦፍኮርስ። ስለዚህ ጥፋት እኮ የተባለው እኮ ሀቡዬ ጥፋት እኮ የተባለው ጸበል መስጠት አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ፣ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን። እኔ ሲሆን ለምገባው ምናገባቸው ናርዲ ሰው እንዲፈራ እያደረግሹ ነው፣ እየተጫንሽ ነው። ይቅርታ አያምንበት ቪዲዮ አሁን የእኛ የቤተክርስቲያን አባቶች የሚፈቅዱልን አለ። የቤተክርስቲያን ስነስርዓት አለ ያለበትን ልንገርሽ። በቤቱ አሁንም በቤቱ ነው ያለው። እዚሁ በቤቱ የሃይማኖት አባት እኛ እንወጣለታለን። በቄ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለ ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል እዚህ ጋር ስህተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል። ህዝቡንም ፈጣሪውንም ይቅርታ ይጠይቃል።